ባለቤትሽም የዋዛ አይደለም እንደሌላው ዝም ብሎ አይደለም ዲሽቃ ነው ተሸክሞ የሚዞረው የኔ አይነት ጢማጢም እንዳሰሩብኝ አላውቅም። ለምን እኔ ላይ ታፈጣለህ? ሐሳቡን ያመነ አልቻልኩም ነው የምላችሁ። በቃ ፍርስ ነው የምትሉት። ይህን ቪዲዮ እስከ መጨረሻ ካያችሁ ታተርፉበታላችሁ፣ ተዝናኑበታላችሁ። ሮባ ነኝ። ይሄ ደግሞ ሶፊ ቲዩብ ነው። ይመቻችሁ። እዛች ጋር አንድ ክፍል እዚች ጋር አንድ ክፍል ጨምሪ ሌላ ተከራይ ባስገባ። እንዴት ነህ? ሰላም ምንድን ነው? ሁለተኛ ልጅ ያኔ ሳዋውላችሁ ታስታውሳላችሁ አይደል? ባለትዳርን ስትሉ ይሁን ግድ የለም በቃ ችግር የለውም ግቡበት፣ ግን መውለድ አይቻልም ብዬ ነበር። አንተም ትቸኩላለህ መሰለኝ። አፈጣጠንከው ወለደች ማርገዟን ሳልሰማ። ታዲያ እየታረሰች ያለች ሴት ከቤት አላባርም ብዬ በገዛ እጄ ኃጢአት አልሸምትም ብዬ ተውቋት አይደለ? ማደጋት በለው የወለዳችሁትም ልጅ አደገ ግቢ ውስጥ 2 ዓመት እስኪሞላው ችግኝ መትከል አልቻልኩ አያድግልኝ፣ አበባ መትከል አልቻልኩ አይጸድቅልኝ፣ የነካው ሁሉ የሚከስምበት አሲድ የሆነ ልጅ ወልዳችሁ መሳት ጀመርኩ። እራት ይበላል ሲተኛ ያምርናል። ተሳሳትኩኝ ጋሽ። አሁን ተሳሳትክ ባይሆን ይሄ ስህተት አይደለም፣ የፈጣሪ ስጦታ ነው። እኔ ደግሞ በፈጣሪ ስራ አልገባም። ይኸውልህ እኔን አታስኮኑኝ። ሌሊቱን ሙሉ ዕቃችሁን ስሰበስቡ ደሩና በንጋታው ውጡልኝ። ወይ ጋሽ ምን ነው ጋሽ? ምን ነው እኔ የምልህ ስንት ባለሀብት የባለቤቱ ክንድ ላይ ከ5 እስከ 10 ዓመት የወሊድ መከላከያ በሚያስቀብርበት በዚህ ዘመን አንተ ማን ነኝ ነው የምትለው? ማን ነው አለው ያለ? እንዴት ብትደፍር ነው? እኔ የምልህ ይሄ የምትበላው የሽሮ እህል አተርክክ ምናምን ነው እንዴ ድፍረት የሚሰጥ? አይደሃ ጋሽ ባለቤቴ እንደዚህ አይናገሩብኝ ማለት በጣም ይቅርታ አልናገርም። እሱን አልናገርም። የኔ ንግስት አንቺን ልናገርሽ እንጂ ማንሽ አንቺ ማንዋል ዌር ነሽ? ራያ ነሽ? የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው። ባለቤትሽም የዋዛ አይደለም እንደሌላው ዝም ብሎ አይደለም ዲሽቃ ነው ተሸክሞ የሚዞረው የኔ አባት። በወነው እሱ እውነት ነው አይደለ? አዎ የምትበላው ሰውነት አይደለም የሆነ የዘር ፍሬ ነው። ውጡልኝ ከቤቴ እሺ። ይኸውልህ እኔ የምለው አታወሩም ነው እንዴ? አትነጋገሩ? ምን እስካሁን ትርክት ነው እንደሚመስላችሁ? የሚያበስራችሁ ሰው ትፈልጋላችሁ ነው? ድህነታችሁን ያመናችሁ አይመስለኝም። ምን ነው ጋሽ? ምን ነው ይበቃል። ተናገሩ። አካውንት ማየት ነው። ዞር ብላችሁ አካውንት ባክ አካውንት ይወጣሉ። ከቤት ነይ እንወጣለን። ባካችሁ ትከበዱልኝ። ዲሽቃ ነው ተሸክመው የሚዞሩ። አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በ40 አባዛው አልቀነሰም ፍቅሬ እስካሁኑ በ40 ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምጹ ከኔ ነው የኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ስጢፎ ግን ማረን እንዝ ላይ ቢለቀቅ ራሱ ግብጽ ትከሰናለች። ቤት አልፎ ጎረቤት የሚመታ ግጥም በርቤ ላኖርሽ ወዳጅሽ ነልሁን ከኔያ ጎደልሽ ያነሰሽ ምንድን ነው ሁሉና ትውደጂ አንድ ሰው ላንድ ዶክተር የሚያስፈልገው ብቸኛ ዶክተር። አሞኝ ልታከም ልመጣ ነበረ ግን አምኜ አንተ የጻፍከው መድኃኒት ልውሰድ አላደርገውም። ማንኛችንን ዶክተር የሚያስፈልገን? ስንፈተ ዶክተር ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨም። በለው እንግሊዘኛ እኛም አላወራን። ተይ እንጂ ሳህኔ ሳህሌ በላንተ ተይ ሳህኔ። ትምህርት ቤት አስተማሪዎች እየደጋገሙ ስታድጊ ወደፊት ምን መሆን ትፈልጋለሽ ሲሉኝ የተቸገረውን መርዳት እላቸው ነበር። እኔ እንግዲህ ምን አይነት ጢማጢም እንዳሰሩብኝ አላውቅም። የረጂው ቀርቶ የተቸገረውን ሰው የገጸ ባህሪ እስካሁን እየተጫወትኩላችሁ ነው። መች አደግሽ ታዲያ? ሲንግል የሆነው አንቺ እስከምታገቢ ነው። እኔም ሳድግ እንዳንቺ መቸገር ነው የምፈልገው። አረ ለተቸገረማ ደርሰሻል፣ አዳርሰሻል ውዷ። ምኑን ያዳረሰችው? ይሄ ነገር አልገባኝም።
ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጁን ማየቱ አይደክመኝ ነው እንደሚመስል በእውነቱ። አሪፍ ነው። ከአዲሱ መድብል ነው። ምንድነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስቀው። ጨዋታ ነው ይሄ ላንተ? አሬ ምን ጨዋታ ነው? እኔ ገጣሚ አግብቼ ግራ ተጋባው እኮ። ኖርማል ወሬ ነው ይሄ፣ ግጥም አይደለም። በፈጠረ ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽ ክንተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪ ወይ ትዕግስቱን ስጠኝ። እነማን ናቸው ደግሞ እነዚህ? ጀማዎቼ ናቸው። አንዴ ይቅርታ እያወራን ነበር ተወጡልን። ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሰው አውሪ። ለምንድን ነው ቤት እየመታሽ የምታስደምሚኝ? እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይሰካካልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ በቃ። ይቅርታ ይቅርታህንማ ለአፍ መሟሻ ያህል ቀን ማለፊያ አድርገው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ። ይቅርታህንማ ለአፍ መሟሻ ያክል ቀን ማለፊያ አድርገው ስራ ግን ሲቀጥል። አንቺ ያበረ ዘፈን ይወጣዋል። የዜማውን ልጨርሰው ብቻ። አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺ እኮ አዳምጪኝ እንጂ እንዴት አመራጭሽ ነው አንቺ ዜማውን ለጠፈኝ። ይቅርታውንማ አልቻልኩም ነው መላችሁ። እንደዚህ አይነት ትዳር ይስጣችሁ። አሜን በሉ። ይሄን እሱን ወደሽው ራስሽን ለጣልሽ ልጅ ነው የምጋብዝሽ። ናፌ መሳሰለት ነገ ባላየሁ ባላደርኩህ ነበር። ሰው ገብቶ ላለያያችሁ ምቀኛው ብዙ ነው። ናፌ መሳሰለት ነገ ባላየሁ ባላደርኩህም ነበር። እሱም ስራ አለብኝ ብሎ ነው ከቤት የሚወጣው። ይህ ዘፈን ተቀባይ እንዳለው ዛሬ አይደል እንዲያወቅኩት። ውህ ስትል ሊያሰማኝ ነው ይሄ ሁሉ የጠበቅኩት። ተከፍሎት ይሆን ግን ለውው? ከቤት እኮ ፊውቸሪንግ ልገባ ነው ብሎ ይሆናል የወጣው። ስራው ነው። የ6 ዓመት ፍቅራችንን እኮ ነው አልፈልግም እንለያይ የሚለኝ። ምን? እኔ እንደዛ አላልኩም። እና ምንድን ነው ያልከው? እኔ እንጀራ መጋገር አልችልም ያልኩት። ያው ነው፣ በእርግጥ ያው ነው። ጌታ ይወድረስልኝ። ዴሎ የድሮ አምቡላንስ እንዴት እንደሚጮህ ታውቃላችሁ ጋይስ? የድሮ አምቡላንስ እንዴት ይጮሃል? እስቲ አሁን ልንሰማ ነው። እንዴት ቆይ አልቀነሰም ፍቅሬ ከእስካሁኑ የሚወድል ለጌታ ያደለ ብዙል አልቀነሰም። ምነው ቤቴን ባከራየው ሞቴን ባታፋተነው ግን አንተ ሰው ግላናተኛው ወዲህ ነው ሄዱ ሁሌ አይመችሽ ማለት ይታሰርልኝ አንገት ሐብል ማኖረው ደረቷ ላይ ከወርቅም ካልማዝ የከበረ በዚህ ዓለም ያልነበር ቡዜ ኧረ እባክሽ ቦሴ ያልዳለሽ ዞር አድርገው ከፊት ለፊት እንዴ አንቺ ቡዜ ምን ያረጋሽ ሄሎ
እኔ ለምን የህንጻው ግንባታ ዘገየላለሁ? እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው። እንደዛ ነው ይላል። አለቃ ምን እናውራ? ምንድን ነው የተፈጠረው? ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው። አረገዝኩልህ? አዎ። እንዴ አለቃ እውነት ነው። ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት። ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም። እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው? ማስረግዛት አለቃ። ምን ላበላው? ኮረት አለት ላበላው ነው? ምን አርማታ ለመግበው ነው? ተው አለቃ፣ እንደዚህ እኔ ማስተት አልሰራም። ደግሞ ከዛሬ 3 ዓመት ምናምን በፊት ከለታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠርብ ፍንጣሪው አንዱ ፍሬን መቶኝ አሁን ባለ አንድ ፍሬ ነኝ አለቃ። እኔ ሁሌ የሚሰማኝ ነገር ማስረገዝ አልችልም። እንደሌላው ሰው እኔ አለቃ እኔ አልችልበትም። እውነት ነው ግንኙነት ነበረኝ፣ እሱን አልጋልኩም። ግን የኔ አይደለም ማስረግዝ አልችልም እያለ ነው። የማን ነው ታዲያ ልዩ? ወይ ያናጺው በኃይሉ ይሆን? ኧረ እሱ ባለ ትዳር ነው። ለካ አንቺም ያርክብኝ ነው። የግንበኛው ነው የሚሆነው። የግንበኛው ቆይ ቦስ አንተ ሰራተኞችን መቆጣት አትችልም። ለአንተ አለቃ ምን እንደሚታየህ እንዴ? ስራ ቦታ ሳይት ነው አይደል? እሷ ቲንደር ዌብሳይት አድርገው የለ እንዴ? ዴት ልታረግ እኮ ነው የምትመጣው። ልተኛ እኮ ነው የምትመጣው። አለቃ ምን ማረግ ነው? ከስራ ትባረር እንዴ? ትባረር። ድህነት በ30 ዓመቴ ልጅ ያደረገኝ ይበቃኛል። ጭራሽ ልጅ እኔ ልጅ ነኝ ለዚህ ኑሮ። ቀልኝ ደግሞ ፍጥነቷ በ6 ወር እንዲያጣለው በርጤ በሰላም ነው? ሰሞኑን ቁም ነገር አበዛ። ኧረ ቁም ነገር። ኧረ አንተ ልጅ ጎረቤት አታስጨንቅ እንዴ! የሌለ ደንግጣ እኮ ነው እያየችው ያለችው። አንተ ያያተልም እሺ ሰላም ነው? ሰላም ነው አለን። ቀይ ቲሸርት ይኖራል እንዴ? አንገቱ ቪ ነገር አለ። እኛ ጋር መተህ ምን ይጠፋል ብለህ ነው? በየ አለ አይጠፋም። ይኸው አባቴ። እሺ ማን ይሄማ ኦኖ እኮ ማለት እንትን ቪ ነው የፈለኩት። እኔ አንገቱን ቪ መሆኑን ነው የፈለኩት። ልክክር ያለብህ እኮ እናቴ ትሙት። እንዴት አባቱ እንደሚያምር ዝም ብሎ ወሰደው። ወንድሜ ቪ ነው የፈለኩት። ሲጀመር መች ለክቼው ነው ልክ ካለ ምናምን የምትለኝ? ወይ ከሌለ ሌላ ቦታ ሂጅ ልጠይቅ አለ እኮ። እቺ ጸዴ ቲሸርት ስለሆነች ዝም ብለህ ሞክራት ብዬ ነው እንጂ የት ይጠፋል ብለህ ነው ወንድሜ? ምንድን ነው ቪ ነዋ። ጃኬት አይደል እንዴ? ምን ሆነ ነው የሰው ጊዜ የምታጠፋው? በእናትህ አንተ ጌታ ነው ያስመሰለች እናቴ ትሙት። እንዳታውልቀውላ እንደው እንዳረከው ዝም ብለህ ሂድ። አይሰማም እንዴ ሰውየው? ባለንካይ ነው አባት። ቆይ እንጂ ምን ሆነ ነው የምትቸኩለው? ነው የሚያምርበት ነገር ላሳይ ብዬ ነው እንጂ ይጠፋል እንዴ? እሱ ጠፍቶ አይደለም የኔ አባት እንጂ አንተ የፈለግው ይሄ ይሆናል። ቪ ነው የፈለግኩት። ምንድን ነው የሰው ጊዜ የምታቃጥለው? ወንድሜ ቀልድ ነው እንዳያስከው። ስንት ቤት ሞልቷል እኮ ሄጄ መጠየቅ እችላለሁ። አሁን ይኸውልህ ቀይ ቪ አንገቱ ቲሸርት አለህ ወይስ የለም? ሌላ ነገር እንዳታሳየኝ። አለ። እሺ አሳየኝ። ጸዴ ማንቆርቆሪያ ሲጀመር አሁን ቪ የለም በልብሱም። ኧረ ተው እናንተ ሰዎች አታስቁን። ተው ቪ የለም በልብስ። እንደተዝናናችሁ በጣም እርግጠኛ ነኝ። ነገር ግን ሰብስክራይብ እያደረጋችሁ አይደለም። ዳታው እንደሚያሳየኝ ከሆነ አብዛኛውን ቪዲዮን የሚያይ ሰው ሰብስክራይብ ሳያደርገኝ ነውና እባካችሁ ሰብስክራይብ አድርጉኝ ይላለሁ። ስለምታደርጉኝ ላይክ ስለምታደርጉትም ከልብ አመሰግናለሁ። በሚቀጥለው እንገናኛለን። ይመቻችሁ።